ስለዚህ አንዱ እግዚአብሔር እንደው ዛሬ እንዲያደርግልን ከምፈልገው ነገር አንዱ ውሳኔ ያለው ህይወትም ቢሰጠን ደስ ይለኛል። በኋላ የምንጸልየው ጸሎት ነው። ለምሳሌ ሩት አስገራሚ ክብር ውስጥ የገባችው የክርስቶስ ግንድ ውስጥ የገባችው የዳዊት አያት የሆነችው ማቴዎስ ላይ የተጻፈችው በአንድ ነገር ነው፣ በውሳኔ ነው። ትዝ ካላችሁ ተመለሺ እህትሽ ኦርፋ ወደ ጣዖቷ ተመልሳ፣ ኖ አልመለስም። እሷ ተመልሳለች። ትመለስ። እሷ የእህት ጉዳይ አይደለም፣ አሁን የመገለጥ ጉዳይ ነው፣ የብርሃን ጉዳይ ነው። ለምን ስትመለስ አትልም? ወደ ጣዖቷ ተመልሳለች። አልመለስም። ምዕራፍ 2 እናንተ ሩት መጽሐፍ ምዕራፍ 2 በደንብ ስታነቡ ታገኙታላችሁ፣ ቤታችሁ ካነበባችሁት። ጨቀጨቀቻት ይላል። እንደውም እንደ ቆረጠች ባየቻት ጊዜ ዝም አለች ነው የሚለው። አምላክሽ አምላኬ ነው፣ ከዛስ ጌታሽ ጌታዬ ነው፣ በምትሞችበት ቦታ አብሬ ሞታለሁ፣ አብሬ እቀበራለሁ። አይደለም እኮ እኔ አሁን ማመልከውን አምላክ ልዘርዝርልሽ። ማንነቱ ማን ነው? እሱ ይገላል አለቻት። ማን ነው የሚገለው? እግዚአብሔር ገዳይ ነው። ቁርጥ አድርጋ ነው የነገረቻት። ትዝ ካላችሁ ባሌንና ልጆቼን ገሏል። ባሌን ገሏል። ገዳይ ነው፣ ይገላል። ጸጥ ብላ ሰማቻት። መግደል ብቻ አይደለም፣ እግዚአብሔር ባዶ አድርጎኛል። ባዶ ያደርጋል። እግዚአብሔር እያለች ነው የምትናገረው። እግዚአብሔር ባዶ አድርጎኛል ነው የምትለው። ሶስተኛው እግዚአብሔር አማሮኛል ነው የምትለው። አራተኛው እግዚአብሔር አይሰጥም ነው ያለችው። አይሰጥም ብላለች። ትዝ ካላችሁ እኔ አሁን ባላግብቼ ልጅ ወልጄ ለእናንተ ባል ልሰጥ አልችልም። በቃ አይሰጥም እግዚአብሔር። ይሄን ሁሉ ሰምታ ይገላል፣ መራራ ያደርጋል፣ ባዶ ያደርጋል እና አይሰጥም ተመለሺ የሚለውን ሁሉ ሰምታ በፍጹም አምላክሽ አምላኬ ነው። እንዴት ገዳይን አምላክ ታደርጋለች? ኖ በቃ አልፈልግም፣ በርቶልኛል፣ የሆነ ነገር ገባኝ፣ ሊገልጸው የማልችል ነገር ግን ገብቶኛል። አምላክሽ አምላኬ ነው፣ ጌታሽ ጌታዬ ነው፣ በምትሞችበት አብሬሽ እሞታለሁ፣ ያንቺን አምላክ አመልካለሁ ብላ አብራ ሄደች። ያን በረሃ በታማኝነት በትልቅ ውሳኔ ነው ይሄን ያደረገችው። ትዝ ካላችሁ ሳታቀው ሳይገባት ሳታስብ ቦዔዝሻ ራሷን አገኘች። ቦዔዝን ታውቁታላችሁ። ለፍቶ ስብሰባ ጠርቶ መከራ አይቶ ነው ያገባት። የሞዓብ ሴትን መከራ አይቶ ሰው መከራ አይቶ አንድ ትልቅ በአይሁድ የተከበረ ባለጠጋ አንድ ነጫጭባ ምንም የሌላት ጥቁር ቁር ያለች በረሃ ያቃጠላትን ሰው ይህን ሁሉ ለፍቶ ያገባል እንዴ? በስማማት ትሉ ይህን ሁሉ ሁለቴ ነው ስብሰባ የጠራው። ምን ለምን? ለመበጀት፣ እሷን የራሱ ለማድረግ። እንዴት ላርግ? እንዴት የራሴ እንደሆነም አንዴ ምን አላት? አያት እንግዲህ በደንብ ግርጥት ያለች ናት ይመስለኛል። በረሃው አያትና ከዚህ እርሻ እንዳትነሺ አላት። ማለት ከዚህ እርሻ እንዳትነሺ ማለት ምንድነው ትርጉሙ? የሆነ ነገር ገብቶበታል። ፍቅር ውድድ አድርጎታል። ማለት ሌላ እርሻ የለም አላት። ሌላ እርሻ አለ ግን እዚሁ ሁኚ በእናትሽ ምናምን አይነት ነገር። እንደዚህ ለፍቶ አግብቶ ኢየሱስ ክርስቶስ መጣ። የዳዊት አያት ሆነች። ማቴዎስ ላይ ተጻፈች። ውሳኔ በህይወታችሁ ውስጥ ካልመጣ የትም አንደርሰው። የኔ ቤተሰቦቼ ዝም ብሎ መኖር ነው። አሁን ለምሳሌ ወሰነች። ሰካራም ሲላት ሰካራም አይደለሁም እኔ ምናምንቴ አይደለሁም፣ ግን አንተ ጋር መምጣቴና በዚህ በሴሎ መጸለይ ግን አላቋርጥም። ወስኛለሁ። ፍናና ብትሰድበኝም አንተ ብትሰድበኝም ህልቃና ደግሞ ከስል ልጆች በልጥሻባል ምናምን ቢለኝም እኔ መንበርከኬን አላቆምም። ጸሎት ማብዛቴን ግን አላቆምም። የፈለገ ስደበኝ። ትዝ ካላችሁ ከሰባት ከወለደችው ፍናና አንዱ ነው ዓለም የሞላው። ውሳኔ ፕሊዝ። እኔ አሁን እኛ በልጅነታችን 83 ነው እንግዲህ ጌታን የተቀበልኩት። ሁሌ የምናገረው ነገር አለኝ። እድሜ አይደመር እላለሁ። እንዳትደምር። በዛ ልጅነት የሚበላ የለ፣ የሚጠጣ የለ፣ የሚቀመስ የለ፣ ምንም ነገር የለም።
ሰዎች ደህና ደሞዝ እንኳን ያላቸው ሰዎች የሉም። እኔ ትዝ ይለኛል አስራት የሚሰጠው ያኔ 300 ብር ነበር። በጣም አንድ ሰው 300 ብር ሰጥቶ ተጨፍሯል። ምንም ነገር የለም። እኛ የሙሉ ወንጌል ደሞዛችን ቆይቶ የተሰጠን 50 ብር ነበር። እኔ ያገባሁት በ150 ብር ነው ደሞዜ። አፈርታ በላታለሁ ወይ ብላም ብለው ተችተውኛል። ግን ይሄው ኖረናል። በጣም በደስታ በብዙ እረፍት በደንብ አሜን። ያኔ ምን አይነት ውሳኔ እንደገባብን ሁሉ ይገርመኛል። መወሰን፣ መንበርከክ፣ መጮህ፣ ማልቀስ በቃ ይሄ ነው። በቃ ውሳኔ ወሰንኩኝ። አልወጣም። እንደሆነም ሰይጣን በጣም ሲታገለኝ አንድ ጊዜ አንዳንዴ እንደዚህ ያደርጋሉ። ምናልባት ለአንዳንዶቻችሁ እንግዳ ሊሆን ይችላል። አይደለም አላውቅም። ግን ዝም ብዬ በጣም ሲጨቀጭቀኝ ና አልኩት። አንዱን ጭፍራ ተቀመጥ አልኩት። ቁጭ በል አንዴ ብዬው ገስቼ አልሄድ ሲለኝ ጻፍኩ። ባልበላም ባልጠጣም ምንም ባይኖረኝ፣ ልብስ ባይኖረኝ፣ ምንም ነገር ባይኖረኝ አመልከዋለሁ። ያውም ሳመልከው በደስታ ነው። ይሄ ተበሳጨ አንጉረምር ምናምን አለ። እየሳኩ እየዘለልኩ በብዙ እልልታ ነው ማመልከው በደስታ ብዬ ፈርሜ ወደ 15 ነው ወደ 20 ነው የጻፍኩት። ውሳኔ ይሄ ነው፣ ፋይል አድርግልኝ። በነገራችን ላይ የኔ ፋይል አለ። አሁን ዝም ብሎ ይነበባል። ባልበላም የሚለው በትልቁ የሚገርማችሁ ባልበላም ብዬ እንደኔ በክርስትና ውስጥ የበላ የለም። በስደቱ ዘመን ለቀቀው ምግቡን። ባልበላም ስል የክትፎ ማዕት ለቀቀ። እግዚአብሔር ምስክሬ ነው። 84 ክትፎ ብቻ ነበር የምበላው። ባልበላም ለቀቀው። ሲነበብ ባልበላም ብሏል፣ ልቀቁት ምግቡን። እሱ ባይበላም ያመልካል የሚል ይነበባል። ባለብስ ብዬ ትዝ ይለኛል። እንግዲህ እንዳልኳችሁ 85 ነው ደግሞ እሱ ባለብስ የዛሬ 30 ምናምን ዓመት የ2000 ልብስ አንድ ላገባ ነውና ዝም ብላ አብራኝ ቁም ብሎ 2000 ብር የዛሬ 30 ምናምን ዓመት 2000 ብር ባለብስ የሚለው ለቀቀው። ትዝ ይላችኋል። ኢየሱስን አውቀዋለሁ። ከዛስ ምን ማለት ጳውሎስን አውቀዋለሁ ኢየሱስን አውቀ እናንተ ከወዴት ናችሁ ብሎ ማለት ተጽፈዋል። እኛ ጋር መዝገባ እንትን ስም ዝርዝራቸው አለ። የኢየሱስም ስም የእናንተ ስም የለም ነው። የኔ አሁን ስሜ በትልቁ አለ። በትልቁ በቦክስ መጥቶ ነው ያባረራቸው። ስማቸው ጠፍቶ እስቲ ስማቸውን ፈልጉ ተብሎ ሲኦል ውስጥ ስማቸው የለም። ድብን አናቃችሁም፣ አልተጻፋችሁም። እና አንዴ በጣም መኪና ፈለግኩ። አዲስ አበባ ስገባ ቆይ ፋይሌ ላውጣ ብዬ መኪና ባይኖረኝም ብዬ አስገባው። መኪናውን ሰጠኝ። እንትን ልውጥ አትበሉ። በቃ ከሞት ክሙት፣ ከኖር ክኖር። አሁን አንዳንድ ሰዎች ጉባኤ የሚመጡት የሆነች ነገር ለመስማት ነው። ከጌታ ጋር ፌሎሽን ለማድረግ አይደለም። አሁን የዚህ ሀገር ችግር አይደለም። የዚህ ሀገር ችግር የዓለም ችግር እየከፋ ነው የሄደው። ዓለም ሊለወጥ አይችልም። ሰው ነው የሚቀየረው። በጣም እየከፋ እያስጠላ ነው የሚሄደው። ማጣቱ ምኑ ካሁኑ ፕራክቲስ አድርጉ። መወሰን፣ መጨከን፣ መቁረጥ። አለበዛ ላይፋችሁ ምስቅልቅል ነው። ማንም መጫወቻ ነው የሚያደርጋችሁ። አምላክ እግዚአብሔር ምስክር ነው። የወጣሁበት ቤተሰብ ድግምት፣ መተት ምናምን ያለበት ቤተሰብ ነው። ጫት እየተሰፋብኝ ያደግኩት ከዛ ቤተሰብ አንዳንዶቹ እንደሆነም የክርስቲያን ቤተሰብ መስላቸዋለሁ። እናቴ አባቴ ክርስቲያን ይመስላቸዋል። በደና ነው የምኖረው። በማቴሪያልም ብትሉ በስፒሪቹዋልም በደና ስኖር ተጸልዮልኝ ያደግኩ ነው ይመስላቸው። ይኸው ጌታ ምስክሬ የኔ ቤተሰቦቼ እና እኔ ለምኛ አላውቅም። በሰው እጅም ወድቄም አላውቅም። ወደፊትም ፕሮግራሙም የለኝም። አንቀባሮ ነው የሚያሳድገኝ፣ ያሳደገኝ፣ ያኖረኝ፣ ያበላኝ አንቀባሮ። አንዳንድ ጊዜ ልጆቼ ልጆች አሉኝ። ዳዲ ምን አለህ ይሉኛል። ብላ ኢየሱስ ጌታ ነው። አንዳንድ ጊዜ ብላ በቃ
ይገርም የሆነ ድብቅ ነገር ያለኝ ይመስላችኋል? የሆነ 6 ፎቅ ምናምን። በልጅነት ቆርጬን የመጣሁት በሞትም ልሙት ደግሞም አልፈራም። እግዚአብሔር ምስክሬን። እዚህ እግዚአብሔር አላር ነገ እዛ ሜዳ ላይ ባድር ችግር የለብኝም እኔ በፍጹም። ይሄ አገልጋይ ነኝና እንደዚህ ምን በፍጹም እዛ ጋር ባድር ችግር የለብኝም። በረንዳ እኔ ጌታን አይውሰዱብኝ ነው። ፕሬዘንሱ መንፈሱ አብሮኝ ይሁን። ይሄ ቤቴ ባለቤቴን በጠይቋት እነግራታለሁ። ጎስፕል ነገ ሜዳ ላይ ልንተኛ እንችላለን። ምንም አሁን ልጆቻችን እንደዚህ አይደሉም። ጭንቅ ያላቸው ስቅየት ስማሙ መንፈስ ቅዱስ ምንድነው? ጸሎት ርዕስ አንድ ልጅ አላቆም አለ። ጸሎት ርዕሱ በዚህ ጸልይ በዚህ አለቀም እንዴ አልኩት። እኔ ራሴ አንተ ይሄ አናቴ ነደደ እንደሆነም ጻፈው ደግሞ ይለኛል። እኔ አልጻፈም። ምንድነው እንደዚህ ሰብሰብ አሁን እዚህ እንኳን እያየኋቸው ጀነክ ልክ እኛ ብቻ በችግር ያለን ይመስል ያው መንፈስ ቅዱስ ያለበት። እኔ በጣም በነገራችን ላይ ዓለማዊ ሰዎችን በጣም ነው ማከብራቸው። አንዳንድ እናቶች ይገርሙኛል። ሽንኩርት እያሉ ዝናብ እየዘነበባቸው የሚስቁት ሳቅ ድንች እያሉ። ከአንድ እናት እኔ ገዛ ነበር ሽንኩርት ዝም ብዬ ገዛለሁ። ዝም ብዬ ቴፕ ስሰጣቸው የሚዘሉ ዝላይ እዚህ ጋር ይስሙኛል፣ እዚህ ጋር ይስሙ። እስቲ ለአንዱ ጴንጤ አሁን ዝም ብለህ ስጠው ይችላል። ምንም አይረካም። በስማም እስቲ በስማም በሉ። ይሄ ግልሙትናው፣ ሴሰኝነቱ፣ ዝሙቱ፣ መዳራቱ፣ ይሄ የዝሙቱ ፊልም ምናምኑ ገብቶ ብረት አረገን። ምንም ስሜት የለሽ አረገን። ዓለማዊ ሰዎች ይህን ጉባኤ ቢያገኙት እንደዚህ አይነት ፕሬዘንስ እንዳለ ቢያውቁ እንዴት እንደሚጠቀሙበት እኔ ነኝ የማውቀው። የኔ ቤተሰቦቼ በተቻለ መጠን ውሳኔ ልመዱ። በቃ መወሰን የለም በቃ አለቀ። ስንፍናህን ወይም ደግሞ መታከትህን ወይም ደግሞ ጥበብ የለሽ መሆንህን በመንፈስ ቅዱስ ላይ አታሳብ። አንዳንድ ጊዜ እኔ እግዚአብሔርን ጠብቄው የሆነ ነገር የለም ይሉኛል። ምን ይሁን ተጠብቁ። በነገራችን ላይ እግዚአብሔር ለእንጀራ አይጠበቅም፣ ተጠብቆም አያውቅም። ከጥንት ጀምሮ የምትጠበቅ አምላክ ይላል። ከጥንት ጀምሮ የተጠበቀው ፊቱን ነው እንጂ የሆነ ነገር አይደለም። የኔ ቤተሰቦቼ በጣም ነው ማዝነው። አንዳንድ ጊዜ አንድ እህቴ ጋር ገባው፣ በጣም እያለቀሰች አገኘኋት። በቃ አንተ እንዲህ አንተን አባትህ ዙፋን ላይ ቁጭ ብሎ አንከራተተኝ፣ አሰቃየኝ፣ እየጠበቅኩት ነው። ማን ነው? አባትህ ነዋ። እኔን እያሰቃየ እሱ ዘና ብሎ ይቀመጣል አለች። እንዴ ማን? እኔ አባት? እኔ ደግሞ አባቴ እንደሞተ ነው የማውቀው። አባት የለኝም። ማን ነው አባት? አባትህ አሰቃይ። መጨረሻ ላይ እየጠበቅኩት ነው ስትል ማን ነው ግዝላ? እግዚአብሔር ነው አስትለኝ። በይ እሳቱ የሚንበለበል እሳት ያየው መሰለኝ አብረን ከምንበላ ብዬ። እንደዚህ አይነት ድፍረት ያላቸው ሰዎች አሉ። እናንተ አሁን እዚህ ቤት አንድ የተከበረ የአገር ፕሬዝዳንት እዚህ ቢመጣ አውቀህ ትስቃለህ፣ ቦታ እንዲሰጥህ አውቀህ። ፕሬዝዳንት ነው። እግዚአብሔር የሚጠበቀው እኮ በፍስጭት አይደለም፣ በሐዘን አይደለም፣ ጸጉ በመንጨት አይደለም። ምንም ይሆንልህ ነገር የለም። እኔ እውነቱን ልንገርህ፣ የለም ምንም ይሆን። አባቶቻችን አምላካቸውን የጠበቁት ደማቸው እየፈሰሰ እየዘመሩ ነው የጠበቁት። እስር ቤት እየዘለሉ ነው የጠበቁት። አንተ እየተቀቀሉ በዘይት ነው፣ በሰይፍ እየተቆራረጡ፣ በመጋዝ እየተሰነጠቁ። እግዚአብሔር የሚጠበቀው በደስታ ነው። እንዲህ ክርስቶስ ይመጣል የሚለው መንፈስ እኮ ውስጣችን እግዚአብሔር ያስቀምጠው። ጨቁላችሁ አሜን። እኔ ልመርቃችሁ ነው።
እግዚአብሔር በውሳኔ መንፈስ ይባርካችሁ። አስቴርን ወዳታለሁ። ብሞትም ልሞት፣ ከዛስ ብጠፋም ልጥፋ እገባለሁ። ኧረ እባክሽ አዎ ልሞት። ከሞትኩ ምንድነው ሞት ነው? ሞት እኮ ያልሞት ግን ደር ይሄ ቤተ መንግስት ቀረ መጣ። በሞትም ልሞት። ሰው ጾም ጸሎት ይዞ በሞትም ልሞት ይላል እንዴ? ጸሎት ያድናል ነው የሚባለው እንጂ በሞትም ልሞት ብጠፋም ልጥፋ። ወስና ስትገባ የወርቅ በትር ተዘረጋላት። ሃማን አንጠለጠለችው በውሳኔ። በ120 አገር ላይ የታወጀውን አዋጅ ገለበጠችው። መርዶክዮስን ፈረስ ላይ ያስቀመጠችው። አንድ ሴት በመርዶክዮስ ሞት ሲገባ በሷ ህይወት ገባ። አልሰግድም ብሎ ሞት ገባ። ቆማ ቀጥ ብላ ቆማ ህይወት ገባ። ውሳኔ ልመዱ። ይሄን አልነካም፣ ይሄን አላረግም፣ በቃ አልዳራም፣ የሆነ ነገር አላረግም፣ በቃ እንደው ከወላዋይ መንፈስ እግዚአብሔር ያድነን። አሜን። እስቲ እጆቻችሁን ከፍ አድርጋችሁ ጮክ ብላችሁ አድነኝ በሉ እስቲ። በቃ አንድ አስገራሚ ውሳኔ። ወጣት ልጆቼ ቆራጥ፣ ጌታ ከኔ ጋር ነው። በቃ ክብር ለሱ ይሁን። እንደው ቁጭ ብዬ ስለመጣልኝ ነው። በጣም አሁን የምታገለው ከልጆች ጋር መወሰን። ወስን፣ በቃ አንዴ ወስን፣ አትፍራ። በቃ እግዚአብሔር አብሮ ይቆማል። ካልቆመም የምትፈልገው ካላገኘህም በቃ አላገኘህም ነው። 130 ሚሊዮን እኮ በጣም ብዙ ያላገኙ አሉ። ክርስቶስንም ያላገኙ እንጀራም ያላገኙ አሉ እኮ 130 ሚሊዮን ብዙ ሰዎች እኮ ብዙ ነገር አላገኙ። እኛ እኮ አምላክ አለን። አንድ ቀን የማይበሰብሰው ለብሰን ከአምላካችን ጋር እራት እንበላለን። ይሄ እኮ ክቡር ነገር ነው። ፕሊዝ አትናቁት፣ አታቃሉት። ወጣት ልጆቼ እኔ የጫት ቤት እናቴ ዘያሪ ናት። እግዚአብሔር ምስክሬ ነው የምላችሁ። ጫት አይወረወርም እኛ ቤት። ጫት እንዴት ተንበርከን እንደምንስመው ቡና ተንበርከን ነበር የምንቀበለው። በጣም ያስፈራል እኛ ቤት። በጣም እናቴ ዘያሪ ስለነበረች አጋንንት ስላለባት ያስፈራል። ጸጋ ማለት እኮ መድፈር አይደለም። እኔ ምን አለ ይሄ ልጅ ባልመጣ ምላቸው፣ ምን አለ አንተ ባትመጣ ምላቸው አሉ። ይሄ ቤት እኔ ቸርች ሲሄድ ልንገራችሁ፣ በልጅነት አምላኬ ሆይ ፕሊዝ እንደው በልጅህ በክርስቶስ ኢየሱስ እለምንሃል ጉባኤ እንዳላቀልብህ። አውቀዋለሁ የዛር ቤት ሲከበር አውቃለሁ። ያንተ ክርስቶስ ፕሬዘንስ ያለበት ቃል የሚነገርበት ቦታ ላይ እንዳላቀል አደራህን፣ ወይ አትውሰደኝ። አሁን መቀለጃ ሆኗል የእግዚአብሔር ቤት። እኔ አንድ የክብር መንፈስ መጥቶ ሌላ ነገር ያርገን። ጮክ ብላችሁ አሜን። የሆነ ነገር እንዲነካን በቃ መንፈስ ነክቶን እንደዚህ ነው ወይ ፕሬዘንስ እስክንል ድረስ እግዚአብሔር በጣቱ ይንካል። ሲጎናችሁ ላለው ሰው ዛሬ ይነካሃል በሉልኝ በእናታችሁ። የጌታ መንፈስ ይነካሃል በሉት በእናታችሁ። በቃ እሱን በጣም በነገራችን ላይ ከጸሎት መልስ በላይ ነው መነካት። እግዚአብሔር በዚህ መንፈስ ይባርካችሁ። እሺ